እናቴ ማን ነው ለኔ ብላ ያልሆነችው ነገር የለም። ቤቷ በቃ እቺ ተቆርጣ ነች። ሙሉ ቆርቆሮ ነው አራማዘም። ለሊት በጣም ብርድ እየመታት እሷ ብርድ ልብስ አለብስ ለኔ ያልበሳኝ ተኛችበት ቀን አለ። ንፍሮ ሳቀቅል በቃ በውሃላ ነክራ የበላችበት ቀን አለ። ለምንድን ነው እሱ ካንተ ጋር ምን አገናኘው? ንፍሮ ብራንስ ሼባን የሄድኩት ጠዋት እና እሷ ደግሞ የታክሲ አልነበራትም። ከዛ እዛው ቤት ቁጭ አለች ማለት ነው እና በኔ ብላ ደሞዝ ተቆርጦባታል ለምን ቀረች ተብላ እና የዛን ቀን ሲሄድ ትንሽ ምግብ ነበረ ማለት ነው። ምን አልሰራሽም እንዴ ስላተኝ አይ አልወጣሁኝም ከቤት አሞኝ ነበር ምናምን አለች። ከዛን እንብላ አላልኳትም በላሁኝ። ቀስታ በቃ ተኛሁኝ ማለት ነው። ጠዋት ስነሳ ብርድ ልብሱ ምናምን ከዛን እሷም ደግሞ ማለት ነው ከአጠገቤ ነው የምትተኛው። ብርድ ልብስ አለበሰች ምንም አላለችም በቢጃማ ብቻ ነች። ከዛን በቃ ምን ሆነች ነው ስላተኝ አይ ምንም አልሆንኩኝም ለሊት ተነስቼ ነበር ለዛ ነው ያለችኝ። ምንም አልመሰለኝም። እኔም እሺ በቃ አልኳት። ደግነቷ ብዙ መሆኑን አውቃል። እውነት ነው እናት ለልጆቿ እኔ በልቻለሁ ብሉ እያለች ወይ ጾሟን ታድራለች ወይ ድስት ጠራርጋለች።